በህይወት ውስጥ ማንም ሰው እንዲንቅ ስትፈቅድ ችግሩ የሰዎቹ ሳይሆን ያንተ ነው። ምክንያቱም ክብር በልመና ሳይሆን በዝምታ ነው የሚገነባው። ይህን እውነት ስትገነዘብ ህይወትን የምታይበት መንገድ ሙሉ በሙሉ ይቀየራል። ከዚያ ቀን በፊት ለሰዎች ተቀባይነት ትሮጥ ነበር። ፍቅራቸውንና አድናቆታቸውን ለማግኘት ስትል ብቻ ራስህን ታጣምም፣ ፍላጎትህን ትሰዋ ነበር። ከዚያ ቀን በኋላ ግን እውነተኛ ክብር በልመና ሳይሆን በምትይዘው ጥልቅ ጸጥታ ውስጥ በጽናት እንደሚገነባ በተግባር ትረዳለህ። በዙሪያ ያሉ ሰዎች ሁሉ ሳታውቀውና ሳታስተውለው ምን ያህል ጫናዎችን መሸከም እንደምትችል በየቀኑ እየፈተኑ ይገኛሉ። እያንዳንዱ የተዘነዘረ ቃላቸው፣ ያሳዩህ ድርጊታቸው ያንተ የግል ድንበር የት ድረስ እንደሆነ ለማወቅ የተደረገ ስውር ሙከራ ነው። ይህን ሁኔታ ለመቀልበስና የበላይነቱን ለመውሰድ ግን ብዙ ድምፅ ማውጣት ወይም ረጅም ክርክር ውስጥ መግባት አያስፈልግህም። የሚያስፈልግህ አንድ ታላቅ ነገር ብቻ ነው። እሱም ዝምታ። ዛሬ በዙሪያ ያሉ ብዙ ሰዎች የማያውቁትን አንድ ድብቅ ኃይል ላሳየህ ነው። ይህ ኃይል ድክመት አይደለም፣ እንደውም ከማንኛውም ጩኸት የበለጠ ጠንካራ ነው። አንተን የሚንቁ ወይም አክብሮት የሚነፍቁን ሰዎች ምንም ሳትጋጭና ሳትጮህ በስነ ልቦና ብልሃት የምታሸንፍባቸውን 7 ዋና ዋና መንገዶችን አሳያለሁ። አንደኛ፣ ዝምታን መሳሪያ አድርገው። አንድ ሰው ክብርህን ሲነካ፣ ስድብ ሲሰነዝርብህ ወይም ሆን ብሎ ቸልታ ሲያሳይህ ሰውነትህ በሙሉ ወዲያውኑ ምላሽ ለመስጠት ይገፋፋል። ልብህ በፍጥነት ይመታል፣ ደም ይፈላል፣ ክፉ ቃላት መልሰ ለመወርወር አፍ ድረስ ይመጣል። ይህ ስሜታዊ ምላሽ ተፈጥሯዊ ነው። ራስን ለመከላከል ሲባል በአእምሯችን ውስጥ የተቀረጸ የጥንት የመከላከያ ስርዓታችን ነው። ነገር ግን ይህን ድንገተኛ ስሜት ተከትለ ብትሄድ መረጋጋትህንና ራስህን ታጣለህ። ቆም ብለህ አስብ። ያንተን ስሜታዊ ምላሽ የሚፈልገውና የሚያሳድደው ሰው ራሱ ምን ለማግኘት ነው የሚጥረው? የሚፈልገው ያንተን ሙሉ ትኩረት፣ ያንተን ውድ ጉልበት ነው። በስሜትና በአእምሮ ላይ ሙሉ ስልጣን እንዳለው ማረጋገጫ ማግኘት ይፈልጋል። ለዚህ ንቀታቸው መልሰ ስትጮህና ስትከራከር ያንተን ውድ ጉልበት በነፃ የምትለግሰው ለማን ነው? ለዚያው ላንቋሸሸ ሰው ነው። በበሰለ በቀዝቃዛና በማይናወጥ ዝምታ ስትመለስ ግን ምንም የምታጣው ነገር አይኖርም። ይልቁኑ ማንም ሊያልፈው የማይችል ግልጽ ድንበር ታስቀምጣለህ። ይህ ዝምታ ራሱ ከማንኛውም ቃል በላይ ጠንካራና ገዢ ይሆናል። ልክ እንደ አዳኝ እንስሳ ዝምታ ውስጥ ቆሞ የሚያስብ ራሱን ለማጥፋት ሳይሆን አእምሮውን ለማረጋጋትና ቀጣዩን እርምጃ ለማስላት የሚጠቀምበት ጥበብ ነው። ይህ ዝምታ ግን ሁኔታዎችን ችላ ማለት ወይም በፍርሃት መሸሽ አይደለም። ራስን ሙሉ በሙሉ የተቆጣጠርክ ጠንካራ ሰው ብቻ ነው ሊያደርገው የሚችለው። ቁጥጥር ስታጣ ብቻ ነው የምትጮህ። ቁጥጥር ስትይዝ ግን ጸጥ ትላለህ። ዝምታ ድክመት አይደለም፣ ለራስ የምትሰጠው ከፍተኛው የክብር ደረጃ ነው። ሁለተኛ፣ ማንን መቅረብ እንዳለብህ ምረጥ። ያንተ ውድ ጊዜ፣ ጉልበትህና ታማኝነትህ ለሁሉም ሰው በነፃ የሚታደል ተራ ስጦታ አይደለም። ዋጋ ያላቸው ትልልቅ የግል ንብረቶች ናቸው። ልክ እንደ ገንዘብህ ወይም እንደ ቤትህ በጥንቃቄ እንደምትጠብቃቸው ሁሉ እነሱን ከማንኛውም ባለጌ በጥንቃቄ መጠበቅ አለብህ። ብዙ ሰዎች ግን ይህን ሲያደርጉ አይታዩ። ብቸኝነትና መገለልን ብቻ ስለሚፈሩ የማይገባቸው መርዛማ ግንኙነቶች ለረጅም ጊዜ በትዕግስት ይታገሳሉ። ድንበራቸውን ደጋግመው የሚጥሱና የሚያረክሱ ሰዎች በህይወታቸው ውስጥ ያቆያሉ። ምክንያቱም ብቻቸውን መሆን ያስፈራቸዋል። ነገር ግን ፍጹም እውነታው ይህ ነው። ዋጋህንና ማንነትህን በማያውቁ ሰዎች መካከል ከመቆየት ብቻህን መሆን እጅግ የተሻለ ነው። ብቻህን ስትሆን ምንም የምታጠው ነገር የለም። ይልቁኑ የቆሰለ ማንነትህን መልሰህ ታገኛለህ። ብቸኝነት ብዙ ጊዜ እንደ ቅጣት ይታያል። በትክክል ግን ራስን በሚገባ የምታውቅበትና ውስጣዊ ጥንካሬን በአዲስ መልክ የምትገነባበት የተቀደሰ ቦታ ነው። ድንበርህን በተደጋጋሚ የጣሰ ሰው ካለ ያለምንም ድራማ፣ ያለምንም ረጅም ወሬና ማብራሪያ ቀስ ብለህ ራቅ። ለሁሉም ሰው የምታደርገውን ነገር ምክንያት መስጠት በፍጹም አያስፈልግም። ከነሱ ሙሉ በሙሉ ራቅ ስትል ብቻ መድረስ ያለበትን መልእክት ያገኛሉ። ይህን ስታደርግ ለራስህ እሴቶች የማትደራደር ጠንካራ ሰው መሆንን ለሁሉም በተግባር ታስተምራለህ። ቃላት ሳትጠቀም ድርጊትህ ራሱ ይናገራል። ድንበሬን አክብር፣ አለበለዚያ ከህይወቴ ራቅ። ለሁሉም ሰው ክፍት መሆን ለማንም ልዩ አለመሆን ማለት ነው። ምርጫህን አሁኑኑ አድርግ። ሶስተኛ፣ ራስህን ለውጥ። ለንቀትና ለክፋት ምርጡ ምላሽ ግጭት ውስጥ መግባት አይደለም፣
ብዙ ሰዎች ይህን ወሳኝ ነጥብ ይረሱታል። ወዲያውኑ መልስ መስጠት ካልቻሉ እንደተሸነፉና ዝቅ እንደተደረጉ ይሰማቸዋል። ነገር ግን ትልቁና የመጨረሻው ድል የሚገኘው እነሱን ችላ ብለህ ሙሉ ትኩረትህን ሕይወትህንና ስኬትህን በመገንባት ላይ ብቻ ስታደርግ ነው። ስላንተ መጥፎ የተናገሩትን ሰዎች ስታስብና ስትቆጭ የምታጠፈው ጊዜ ሁሉ ካንተ ታላቅነትና ውድ እድገት ላይ የተሰረቀች ሰዓት ናት። ያንዳንዷ ደቂቃ ስለ ሌሎች ካንቱ ንግግር ስታስብ ያችን ደቂቃ ራስን ለመገንባትና ለመቀየር ልትጠቀምባት ትችል እንደነበር አስብ። ስለሆነም ትኩረትህን ሙሉ በሙሉ ራስ ላይ አድርግ። ስኬትህ ነጎድጓድ ሆኖ ሲጮህ አንድ ቀን የናቁ ሰዎች ራሳቸው ቀና ብለው በአድናቆት ለማየት ይገደዳሉ። ይህ ብቻ ነው ምርጡና ትክክለኛው መልስ። ምክንያቱም በምትገነባው ታላቅ ነገር ራሱ ለራሱ ይመሰክራል። ለማንም ማስረዳትና መከራከር አያስፈልግም። ብዙ ጊዜ ሰዎች ድልን ከፈጣን ምላሽ ጋር ያያይዙታል። ግን እውነተኛ ድል ጊዜና ትዕግስት ይወስዳል። ዛሬ ምን ያህል በፍጥነት እንደተራመድክ አያስፈልግም። የምትገነባው የህይወት ግንብ ጠንካራ መሰረት ካለው ቀስ ብሎም ቢሆን ወደ ከፍታው መድረሱ አይቀሬ ነው። ከከፍታ ላይ በኩራት ስትደርስ ምንም አይነት ማብራሪያ መስጠት አያስፈልግም። ስራህ ራሱ ማንነትህን ይናገራል። ድምጽ ሳትሰጥ ድል ራሱ ይጮሃል። አራተኛ፣ ለጊዜ እድል ስጠው። አንድ ሰው ሲደፍርህ ወዲያውኑ የችኮላ ምላሽ መስጠት በፍጹም አያስፈልግም። ይህ በተለይ ለብዙ ሰዎች በጣም አስቸጋሪ ሊሆን ይችላል። ምክንያቱም ፈጥኖ መልስ መስጠት ጥንካሬና ጀግነት ይመስላችኋል። ነገር ግን እውነተኛ ጥንካሬ የሚታየው መልስ ከመስጠት ራስን በጽናት ስትገድብና ስትገታ ነው። መርዛማ ባህሪ ያለው እብሪተኛ ሰው ቆም ብለህ በዝምታው ብትመለከተው ራሱ ጊዜ ሲያልፍ ማንነቱ ለሁሉም መጋለጡ አይቀሬ ነው። ማንም ሰው ውስጣዊ እብሪቱንና ተንኮሉን ለረጅም ጊዜ ደብቆ ማቆየት አይችልም። እውነተኛ ባህሪ ቀስ በቀስ ይወጣል፣ በቃላት ብቻ ሳይሆን በትናንሽ ተግባራት። አንተ በትዕግስትና በመረጋጋት ስትቆም እነሱ በራሳቸው ቁጣና ስህተት ብቻ በሰዎች ፊት ይዋረዳሉ። አንተ ምንም ቃል ሳትናገር በዙሪያ ያሉ ሌሎች ሰዎች እንኳን ይህን ግልጽ እውነት ያያሉ። የእነሱን መጥፎ ባህሪ ለማስረዳት ምንም አይነት ቃል አያስፈልግም። ራሱ በጊዜ ሂደት ጎልቶ ይታያል። ይህ ጥበብ በስነ ልቦና ውስጥ ጊዜን በስትራቴጂ መጠቀም ይባላል። ችኮላ ብዙ ጊዜ ትላልቅ ስህተቶችን ይፈጥራል። ትዕግስት ግን እውነታን ለማጋለጥ ሰፊ ጊዜ ይሰጣል። ጸጥታ የእነሱን እውነተኛ መጥፎ ማንነት ብርሃን እንዲያይ ምቹ ጊዜ ይሰጠዋል። ጊዜ ሁሌም ካንተ ጎን ነው፣ ምክንያቱም እውነት ለዘላለም ተደብቆ መኖር አይችልም። አምስተኛ፣ ስሜትህን ተቆጣጠር። ሰዎች ስላንተ የተሳሳተ ታሪክ ለመንገርና ስምህን ለማጠልሸት ሲሞክሩ ቆመህ መከራከር አያስፈልግም። ይህ ለብዙ ሰዎች በጣም ከባዱ ፈተና ነው። ምክንያቱም ስማችን ሲጠፋና ሲበላሽ ሲሰማን ወዲያውኑ ራሳችን የመከላከል ስሜት ውስጥ እንገባለን። ነገር ግን ብዙ ጊዜ መከራከርና መነጫነጭ ራሱ ችግርን ያባብሰዋል እንጂ መፍትሄ አይሆንም። ውስጣዊ መረጋጋትህንና ክብረ ንጽህና ራሱ ከማንኛውም የቃላት ክርክር በላይ ጮክ ብሎ ይናገራል። ሰዎች ሁልጊዜም ከሚሰሙት ወሬ ይልቅ በተግባር የሚያዩትን ነገር አምነው ይቀበላሉ። ስለዚህ ቃላትህ ሳይሆን የምታሳየው መልካም ድርጊትህ ብቸኛ ታማኝ ምስክር ይሁን። መረጋጋት ማለት ምንም አለማሰብ ወይም መደንዘዝ ማለት አይደለም። መረጋጋት ማለት ስሜትህን በሚገባ ተረድተህ ነገር ግን ስሜት ብቻ ህይወትን እንዲመራውና ውሳኔ እንዲሰጥ አለመፍቀድ ማለት ነው። ይህ በህይወት ውስጥ የላቀ ብስለት ይባላል። ብስለት ያለው ጠንካራ ሰው ማንኛውም ችግርና ንቀት ሲገጥመው ስሜታዊ ምላሽ ከመስጠቱ በፊት ቆም ብሎ ያስባል። መረጋጋት ድክመት አይደለም፣ የውስጥ ታላቅ ጥንካሬ ምልክት ነው። ማንም ሰው ስሜትህን ሊቆጣጠር ካልቻለ ማንም ሊያንቀጠቅጥህና ሊያሸንፍህ አይችልም። ስድስተኛ፣ መልካም ስምህን ጠብቅ። ገንዘብ ቢጠፋ በትጋት ሰርተህ ሊመለስ ይችላል። ስልጣንና ማዕረግ ቢጠፋ በሂደት መልሶ ሊገነባ ይችላል። ታማኝነትና መልካም ስም ግን አንዴ ከጠፉና ከረከሱ መመለስ እጅግ በጣም ይከብዳቸዋል። ይህ እውነታ በብዙዎች ዘንድ ችላ ይባላል፣ ምክንያቱም ገንዘብና ስልጣን በፍጥነት በአይን የሚታዩና የሚያብረቀርቁ ስለሆኑ ነው። ነገር ግን እውነተኛ ታማኝነት ያለው ሰው በዙሪያው ያሉ ሰዎች ሁሉ ቢቀየሩም ቢከዱትም የራሱን የክብር መስመር በፍጹም አይቀይርም። ይህ የባህሪ ጽናት ይባላል። ጽናት ያለው ሰው ለአፍታ ብቻ ሳይሆን ለረጅም ዘመን በሰዎች ዘንድ እጅግ የሚታመንና የሚከበር ይሆናል።
የራስህን ስም በትዕግስት በጥራትና በታማኝነት ጠብቅ። ይህን በቅንነት ስታደርግ በዙሪያ ያሉ ያልታመኑና መርዛማ ሰዎች ራሳቸው ይገለጣሉ። ምክንያቱም ካንተ ንጹህ ማንነት ጎን ሆነው ሲታዩ ንጽጽራቸው ግልጽ ሆኖ በአይን ይታያል። ስምህን የገነባኸው በአንድ ጀንበር ወይም በቀን አይደለም፣ በዓመታት ከባድ መስዋዕትነት ነው። ስለዚህ ለማንም መርዛማ ሰው ስምህን እንዲያጠፉ ምክንያትና እድል በፍጹም አትስጥ። ሰባተኛ፣ ከማንም አድናቆት አትፈልግ። የመጨረሻውና ከሁሉ የላቀው ታላቅ ኃይል የሚገኘው ከማንም ሰው የውሸት ማረጋገጫ፣ አድናቆት ወይም ፍቅር ለማግኘት መሯሯጥህን ሙሉ በሙሉ ስታቆም ብቻ ነው። ይህን ሚስጥር በፍጹም አይረዱትም። ምክንያቱም የሰው ልጅ ተፈጥሮ ሁልጊዜም ከሌሎች ሰዎች ተቀባይነትና ውዳሴን ይፈልጋል። ነገር ግን ይህን ስሜታዊ ፍላጎትህን ተቆጣጥረህ ስትገታው በምድር ላይ ማንም ሊያንቀጠቅጥህ የማይችል ኃያል ሰው ትሆናለህ። ንቀትና ስድብ ውስጣዊ ማንነትን የሚጎዳ፣ ስለ ግለሰቡ አስተያየትና ንግግር በአእምሮ ውስጥ ደጋግመህ ስለምትጨነቅና ቦታ ስለምትሰጠው ብቻ ነው። የሌላውን ሰው አስተያየት ለመቆጣጠር ስትፈልግ ራስን በከንቱ ታደክማለህ። ስለ ራስህ ማንነትና ታላቅነት ጥልቅና የተረጋጋ ግንዛቤ ሲኖር ግን የማንም ሰው መጥፎ ቃል ውስጥህ ሊደርስና ሊያቆስልህ አይችልም። ይህ እውነተኛ ነፃነት ነው። ልክ ጠንካራ ድንጋይ ላይ ውሃ ፈሶ እንደሚያልፍ ምንም አይነት መጥፎ ስም በአንተ ላይ ምልክት ሳይተው ዝም ብሎ ያልፋል። ይህ የላቀ ደረጃ የሚደርሰው ራስህን ሙሉ በሙሉ አውቀህ ስትቀበል ብቻ ነው። ራስህን ማወቅ ማለት ድክመቶችን ጭምር በደስታ መቀበል ማለት ነው። ድክመትህን ደብቀህ ለመኖር ስትሞክር ሌላ ሰው ሲያገኘውና ሲወጋ ትፈራለህ። ድክመትህን በራስ መተማመን ስትቀበለው ግን ማንም በአንተ ላይ ሊደብቅብህ የሚችለው ስውር ምስጢር አይኖርም። ያስተዋልክበት ዝምታ ፍጹም ድክመት አይደለም። የገነባው ጽኑ ድንበር ራሱ ያንተ እውነተኛ ማንነት ነው። ክብርህንና ታላቅነትህን ለማንም መርዛማ ሰው ቆመህ ለማስረዳት በፍጹም አትገደድ። ዛሬ የሰማሃቸውንና የተማርካቸውን 7 ትልልቅ የህይወት ትምህርቶች ሁልጊዜም በአእምሮ አትማቸው። ይህ ቪዲዮ ጠቃሚ ሆኖ ከተሰማ ሌሎችም እንዲጠቀሙበት ሼር አድርገው። እንዲሁም እንደዚህ አይነት ህይወትን የሚቀይሩ የስነ ልቦናና የራስ እድገት ቪዲዮዎችን ለማየት ሰብስክራይብ በማድረግ ቤተሰብ ይሁን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም።